የተዋወቁት የ11ኛ ክፍል ተማሪዎች ሆነው ነበር። የተለያየ ግቢ ሲደርሳቸው በጣም ደስተኛ ሆነው ነበር። ምክንያቱም የሚቆጣጠረው ሰው የለም። በቃ የሆነ እንዴት ነው ነፃነቴን አገኘው፣ በቃ ከዚህ በኋላ ራሴን ችዬ ነው ምናምን አይነት የሚል ስሜት ተሰምቶኝ ነበር ይላል። አላስኖረኝ አለች ሆቴል። ክላስ ገባ ክላስ አለች፣ ስወጣ ትወጣለች፣ ላይ ሁሉም ቦታ አለች። ኦብሰሽን በራሱ ዲስኦርደር አለ። ሄሎ ምህረት መላኩ ነኝ፣ የስነ ልቦና ባለሙያ። ከህይወት ቅምሻ የተሰኘው ፕሮግራማችን ነው። አብራችሁን ቆዩ። የዛሬው ርዕሳችን ስለ ኦብሰሽን ነው የምናወራው። አንድ ታሪክ አለን። ታሪኩን ነግራችሁና ሰፋ ያለ ውይይት ይኖረናል ማለት ነው። የዛሬው ባለ ታሪካችን እንደሚነግረን የተዋወቁት የ11ኛ ክፍል ተማሪዎች ሆነው ነበር። ጓደኛሞች ነበሩ። በጣም የሚዋደዱ፣ በጣም የሚተሳሰቡ፣ በጣም ቅርብ የሆኑ ጓደኛማቾች ነበሩ። እንደሚነግረን ከሆነ እሱ በጣም የድሃ ቤተሰብ አይነት ልጅ ነበር። እሷ ደግሞ ጥሩ ኑሮ ያላት የጥሩ ቤተሰብ ልጅ ስለነበረች ትምህርት ቤት እየነበሩ የምትረዳው የምታግዘው የሆነ ነገር ስፈልግ እንኳን ሩጦ የሚሄድባት ከእህትነት እንደ እህትና እንደ ወንድ የሚቀራረቡ የሚመስለው ጓደኛው ነበረች። 11ኛ ክፍል ነው የተገናኙት እንደነገርኳችሁ። ከዛ 12ኛ ክፍል ተፈተኑ፣ ጥሩ ውጤት አመጡ። ሁለቱም የተለያየ ግቢ ነበር የደረሳቸው። እሱም ወደ ግቢ ሄደ። እንደሚናገረው ከሆነ ግን በጣም ትቆጣጠረው፣ በጣም እንዴት ነው የት ወጣ የት ገባ፣ አብራው ከሆነ ሰው ጋር ስታየው ለምዶ ከሷ ጋር ይሆንከው ለምዶ ከሱ ጋር ይሆንከው እያለች በጣም ትቆጣጠረው ስለነበር ወደ ግቢ ሲገባ የተለያየ ግቢ ሲደርሳቸው በጣም ደስተኛ ሆኖ ነበር። ምክንያቱም የሚቆጣጠረው ሰው የለም። በቃ የሆነ እንዴት ነው ነፃነቴን አገኘው፣ በቃ ከዚህ በኋላ ራሴን ችዬ ነው ምናምን አይነት የሚል ስሜት ተሰምቶኝ ነበር ይላል። እና ከዛ ግን ድንገት የሆነ ቀን ግቢ ውስጥ አገኘችኝና ሰርፕራይዝ አለችኝ። ከዛ ለምን ምንድን ነው የተፈጠረው ምናምን ብዬ ስጠይቃት እንዴ ለምን እንለያያለን ብዬ ተመልሼ መጣሁ፣ አንተ ጋር ለመሆን መጣሁ ትለዋለች። ተጨንቋል፣ ደስ አላለውም። ማለት በጣም ደስተኛ ሆኖ በመምጣቷ ምናምን ብሎ ልቡ ርፍ አላለ። ምክንያቱም መጀመሪያ እንደነገረን በጣም ትቆጣጠረዋለች፣ በጣም ታስጨንቀዋለች፣ ማንም ሰው እንዲቀርበው አትፈልግም ምናምን ስታፍ ስለነበር ሲያገኛት ደንግጧል። እንደዛ ህይወት ቀጠለ። ግቢ ውስጥ ሆኖ ከሆነ ጊዜ በኋላ የፍቅር ጥያቄ ታቀርብለታለች ለልጁ። እሱም እኔ ከእህትነት የዘለለ በምንም አላይሽም፣ እንደ እህቴ ነው ማስብ ይችላታል። ከዛ ጭራሽ ሪጀክት ባደረጋት ቁጥር አልፈልግሽም ባላት ቁጥር በጣም እየቀረበች በጣም እንዴት ነው ሙጭጭ እያለችብኝ መጣች ይላል። እና አላስኖረኝ አለች ሆቴል። ክላስ ገባ ክላስ አለች፣ ስወጣ ትወጣለች፣ ሁሉም ቦታ አለች። ሁሉም ቦታ ሁሉም የሚያደርገው ነገር ሁሉ እኔ ስለሷ ብዙ ያን ያህል ማውቀው ነገር የለም። ይሄን ያህል ጊዜ አብረን ተምረን እሷ ሁሉን ነገር ነው ስለኔ የምታውቀው አለ። እና ከሆነ ጊዜ በኋላ ምን እየሆነ መጣለ፣ ከሴቶች ጋር ስታየኝ ትበሳጫለች እና ግቢ ውስጥ ፍቅረኛዬ ነው ማንም ሰው ከሱ ጋር እንዳይሆን ማንም ሰው እንዳይነካው እያለች ታስፈራራቸው ነበር ልጆቹ ምናምን። እና ትንሽ ገንዘብም ስለነበራት በገንዘብ ታስፈራራቸዋለች፣ ሰዎች በመላክ ምናምን ታስፈራራቸዋለች። እና ከሆነ ጊዜ በኋላ ከሆኑ አመታቶች በኋላ ከ1 አመት ከ2 አመት በኋላ ልጁ ከሌላ ሴት ጋር የፍቅር ግንኙነት ይጀምራል። በዚህ ሰዓት አበደች። እሷ ላይ እንደሚለን ከሆነ በጣም ማለት ኮንትሮል ለማድረግ ለመቆጣጠር የሚከብድ ማለት ሌላ ፍቅረኛ ይዣለሁ ስላት ፊቷን እንደዚህ እንትን አደረገች ምናምን። እንዴት ነው ፊቷን ነጭ ጸጉሯን እንትን አልሽ ምናምን። እና ይሄ የሚያስፈራ አይነት ነገር ነበር ያሳየች። ይሄ እንዴት ነው ያበደ ሰው አይነት ሪያክሽን ነበር ያሳየችው። እና ከዛ ትሪት ሊያረጋት ሞከረ። እና ግን ጓደኞቹ ምን ብለው መከሩት? በጣም ትሪት ልታረጋት በቀረብካት ቁጥር እሷ ሌላ ነገር እያሰበች ትጎዳለች፣ ስለዚህ በተቻለ አቅም ራቃት ተባለና እሱም ሲያስበው ጥሩ እንደሆነ ስለገባው ሊርቅ ሞከረ። ከዛ ግን የተፈጠረው ነገር ምንድነው? ፍቅረኛ የሆነችውን ሴት አብሮ ያለችውን ሴት እየሄደች በጣም ታስፈራራታለች፣ ትዝትባታለች ምናምን። እና ፍቅረኛውም ደግሞ እልህ እያያዛት መጣ። ማን ስለሆነች ነው እሷ እኔን የምታስፈራራኝ፣ ማን ስለሆነች ነው እኔ ላይ የምትዝተው አይነት ሀሳብ እየኖራት መጣና እልህ ውስጥ ተጋቡ ሁለቱ። የሆነ ቀን ላይ እንደ እብድ ያረጋታል። ትምህርት ቤት አትገባም፣ ዲፕሬሽን አለባት፣ ትወድቃለች። በዚህ ምክንያት በጣም ተያይዞ የመጡ አስከፊ ነገሮች ተፈጠሩባት። ትምህርቷን መማር አልቻለችም፣ ተጫረች። እና ስትጫር መጨረሻ ላይ ያደረገችው ነገር ምንድነው? እኔ እዚህ ትምህርት ቤት መልቀቄ ካልቀረ አንቺም እዚህ አትኖሪም ብላ ፍቅረኛውን ልትገላት ሞከረች ማለት ነው። ቢላ ይዛ በሌሎች ተማሪዎች ተያዘች። ከዛ ፖሊስ ጣቢያ ገባች። ፖሊስ አእምሮ ጤንነቷ ልክ እንዳልሆነ ስለገባው ቤተሰቦቿን ጠርቶ ወደ አእምሮ ህሙማን ወሰዷት ማለት ነው። እና አሁን ይሄ ፍቅር ነው ወይስ ምንድነው ነበር የሱ ጥያቄ። ስለዚህ ዛሬ ስለ ኦብሰሽን እና ስለ ፍቅር ልዩነት እናያለን። ኦብሰሽን በራሱ ዲስኦርደር አይደለም፣ ግን
የተለያዩ ደግሞ ከኦብሰሽን ጋር ተያይዘው የሚመጡ ዲስኦርደሮች አሉ። ለምሳሌ አሁን ይሄኛው ኦብሰሲቭ ላቭ ዲስኦርደር ይባላል። ልጅቷ የገጠማት ነገር ብዙ ጊዜ መነሻቸው አንዳንዴ ሪጀክሽን በራሱ ኦብሰሽን ይሆናል። ላይክ ኦብሰሽን ማለት በአማርኛው አባዜ ነው። አክቹሊ የተለየ ትርጉም የለውም። ግን ኦብሰሽን ማለት አንድን ነገር ያላግባብ ከቅጥ ያለፈ ወይንም ደግሞ ከልክ ከሆነው ነገር ያለፈ አይምሯችን ውስጥ ለዛ ነገር በጣም ትልቅ ቦታ መስጠትና ከዛ ነገር ጋር ሙጭጭ ብሎ አልላቀቅም ማለት ነው። ለምሳሌ ሰዎች በተለያዩ ነገሮች ኦብሰስድ ይሆናሉ። በሰው ብቻ ላይ ሆን ይችላል፣ በጉዑዝ የሆነ ነገር፣ በተለያዩ ነገሮች፣ በብዙ አይነት ነገሮች ኦብሰስድ ሊሆኑ ይችላሉ። የዚህኛው ባለ ታሪካችን ግን ልጅቷ ኦብሰስድ የሆነችው ከልጁ ጋር ነው። ስለዚህ ሪጀክሽኗ ደግሞ አልፈልግሽም መባሏ፣ አይ እኔና አንቺ አንቀጥልም መባሏ ደግሞ የበለጠ ለልጁ ያላትን ትኩረት፣ ለልጁ ያላትን ፍቅር እንዲብስባት አድርጓታል። በዚህ መካከል እልህ በራሱ ይዞብን የሚመጣው ሌላ ችግር አለ። ላይክ ኦብሰሽንን ከማብዛት ከማግዘፍ ጀምሮ ማለት ነው። እና እነዚህ ሰዎች ለምሳሌ ሁላችንም ይኖሩናል እንደሱ አይነት ሰዎች ቀለል አድርገን የምናያቸው። አንዳንዴ ሰዎች በጣም ስለኛ ቱማች ሲያውቁ ሳንነግራቸው እንኳን ሲያውቁ የምናስበው እኛ ኦኬ ወዳን ነው ማለት ነው ምናምን ብለን እናስባለን፣ ወይ ወዶ ነው ብለን እናስባለን። አንዳንዴ ለምን ስለኛ ይሄን ያህል ማወቅ ፈለጉ? ለምንድን ነው ዲስ ማች ስለኛ እንደዚህ እያንዳንዱ ነገር የሚመለከታቸው? ለምንድን ነው ጥቃቅኗን ነገሮቻችንን እንኳን የሚያውቁት ብለን ጠይቀን አናውቅም። ምክንያቱም እንደ ፍቅር መገለጫ ስለምናደርገው ማለት ነው። የዚህ ሰውዬ ታሪክ እንደዛ ሆነ እንጂ እኔ ለምሳሌ ባደኩበት አካባቢ ልጁ በጣም ይወዳታል ይባላል። እንደ ፍቅር እንቆጥረው ስለነበር ያኔ ከኔ ጋር ካልሆንሽ ከማንም ሰው ጋር አትሆኝም ብሎ የገደላት ልጅ ታሪክ አስታውሳለሁ 9ኛ ክፍል ተማሪዎች እያለን። ስለዚህ እነዚህ ሰዎች እኔ ካልሆናችሁ የማንም አትሆኑም፣ በቃ ከቅጥ ያለፈ ነገር ነው የሚኖራቸው። ሌላው ነገር በየሄዳችሁበት ቦታ ታያቸዋላችሁ ማለት ሳትነግሯቸው የሆነ ቦታ ሄዳችሁ አሉ እዛ ቦታ ላይክ ምንም ሌላ ሪዝን የላቸውም፣ ጀስት እናንተን ለማየት ብቻ፣ ከእናንተ ጋር መሆን መፈለግ ብቻ። ሌላኛው ነገራቸው በጣም ኮንትሮሊንግ ናቸው። ማንም ሰው አጠገባችሁ እንዲደርስ፣ ማንም ሰው ስፔሻሊ ሴቶች ከሆናችሁ ወንዶች አጠገባችሁ እንዲደርሱ አይፈልጉም። ወንዶች ከሆኑ ደግሞ ሴቶች አጠገባችሁ እንዲደርሱ አይፈልጉም። በቃ እንዴት ነው እነሱ ብቻ እንዳሉ ህይወታችሁ ውስጥ የነሱ ብቻ እንደሆናችሁ። እንዴት ነው ሰው ኢቭን አብራችሁ ሆናችሁ እንኳን በፍቅር ግንኙነት ውስጥ አብራችሁ ሆናችሁ እንኳን ሰው የተለያየ ህይወት አለው አይደል? ጓደኝነት፣ ፋሚሊ ምናምን የሚባሉ ነገሮች አሉ። እነሱ አይፈልጉም። ላይክ በጣም ኮንትሮል አድርገዋችሁ እነሱ ብቻ እንደዚህ እንደፈለጉ እንዲያሾሯችሁ እንዲይዟችሁ ነው የሚፈልጉት። ሶ እነዚህንም ሰዎች ትኩረት አድርገን ኦኬ። ምክንያቱም አንዳንዴ እንደ ቀልድ ፍቅር ነው ብለን የምናስባቸው ነገሮች ህይወትን ያሳጡናል። ዛሬ ኖቲስ እያደረግናቸው ከሄድን ግን ሰዎቹንም ለመርዳት እኛም ከዛ ደግሞ ቀስ እያለን ለመራቅ ይጠቅሙናል ማለት ነው። ባውንደሪ አያውቁም እነዚህ ሰዎች። የሆነ መስመር ስታሰምሩላቸው አልፈው እናንተ ጋር መምጣት የሚፈልጉት፣ አልፈው የሆነ ነገር ነው ማድረግ የሚፈልጉት። አታቋቸውም። የምታቋቸው ይመስላችኋል፣ ዲፕ ዳውን ግን አታቋቸውም። እነሱ በጣም ያቋቸዋል፣ እናንተ በደንብ አታቋቸውም። ሌላኛው ነገር በጣም ቀናተኞች ናቸው ማለት ሁሉ ነገር ያስቀናችኋል። ወንዶች ከሆናችሁ ከእህታችሁ ጋር የምታደርጉት ነገር እንኳን ሊያስቀናቸው ይችላል ምናምን እና በጣም አግሬሲቭ ናቸው፣ ቁጡ ናቸው ለእናንተ ነገር። እንዴት ነው ሁሉም ሰው በሚወደው ሰው ሊቀና ይችላል፣ ግን ሊሚት አለው አይደል? ቅናት የምንቀናበት የሆነ ያህል ገደብ አለን እንጂ ለሁሉም ነገር እንትን አንጠብቅም። በቃ አንዳንዴ የማንቀናባቸው ነገሮች አሉ። ለምሳሌ እኔ ባሌ በእህቱ አልቀናም፣ ፍቅረኛዬ በእህቱ አልቀናም። እነሱ ምንም አይነት ነገር ያስቀናቸዋል። ሌላው ነገርና በጣም ከባዱ ነገራቸው ሁሌ የሚነግሩን ነገር ላይምሯችንና እንድንለምደው የሚፈልጉት ነገር ህይወት ለኛ ያለ እነሱ ምን ያህል ከባድ መሆኑ ሁሌ እየመጡ የሚነግሩን ያለኛ እኮ ባዶ ናችሁ፣ እኔ እንትን ባላረግላችሁ። አሁን ባለ ታሪኬ እንዳለው በብዙ ነገር ረድተዋለች ተማሪዎች እያሉና በሱ ነው የምትቆጣጠረው። እኔ ላንተ ብዬ እንትን አድርጌ፣ እኔ ላንተ ብዬ እንትን ሆኜ፣ ገንዘብ ሰጥተውን የሚያውቁ ከነበር እኔ ለእናንተ ብዬ ብቻ ህይወት ከእነሱ ውጪ ምን ያህል ከባድ እንደሆነ ነው ሊያሳዩን የሚፈልጉት። ስለዚህ አንዳንዴ የምር ፍቅር ነው ይሄ ሰውዬ የተያዘው። አንዳንድ ሰዎች በጣም እንትን ሲሆኑባችሁ የምር ፍቅር ነው ይሄ ነገር ወይስ ኦብሰሲቭ ላቭ ዲስኦርደር ነው ወይንም ደግሞ ወይስ የሆነ በጣም ከኛ ጋር ያላቸውን እንትን ነገሮች ነው እንደዚህ ማለት አባዜ ነው ወይንም ኦብሰሽን ነው የሚለውን ነገር ማጣራት ቆንጆ ነው። እንደዚህ አይነት ነገሮች ብዛት እነዚህኞቹ ሰዎች ሌላኛው መገለጫቸው ኢዝሊ ነው ፍቅር የሚይዛቸው። ላይክ በጣም ቶሎ ነው ፍቅር የሚይዛቸው። እናንተ ገና ጓደኞቻችን ናቸው ገና ቤተሰብ ነን ብላችሁ ሳትጨርሱ እነሱ የጠለቀ በጣም ብዙ የሆነ ፍቅር ውስጥ ሊሆኑ ይችላሉ። መነሻቸው አንዳንዴ አቴንሽን ሳይሰጣቸው ያደጉ ልጆች፣ ቤት ውስጥ ማንም ሰው ኬር የማይሰጣቸው ልጆች ትንሽ አቴንሽን የሰጣችኋቸው ሲመስላቸው፣ ትንሽ ፍቅር የሰጣችኋቸው ሲመስላቸው፣ እንዴት ነው ከሌላው ሰው የተለየ ትንሽ የተንከባከባችኋቸው ሲመስላቸው እናንተን ላለማጣት እንዴት ነው በህይወታችሁ ገጥሟችሁ ያቅም ሰው የሆነ ነገር ማንም ሰው አድርጎላችሁ ማያውቀውን ነገር ሲደረግላችሁ
በቃ ለዛ ሰው የተለየ ነገር ይኖራቸዋል። ግን የነሱ ይበዛል ነገር በጣም ከልክ ያልፍና እሱኛው ነገራቸው በጣም እያደረ በሄደ ቁጥር ቶሎ ካልተመለሱ ቶሎ ካልታከሙት ቶሎ ወደ ራሳቸው ነቅተው ነው እንደዚህ መሆን የለብኝም ካላሉ በስተቀር ወደማይሆን ነገር ይወስዳቸዋል። ስለዚህ የሰውም ነፍስ እስከ ማጥፋት እናንተንም የኔ ካልሆነ የማንም አይሆንም የኔ ካልሆነች የማንም አትሆንም ብሎ ሌላውንም ሰው እስከ መግደል እናንተንም እስከ መግደል ድረስ ያደርሳቸዋል። ለነዚህ ሰዎች የሚጠቅማቸውና ልናደርግላቸው የምንችለው ነገር ላይክ ሁሌ እንደምለው ሳይኮቴራፒ ህክምና መጀመር ወይንም ደግሞ ሐኪም ጋር ሄዶ መታከም የምን ጊዜም ለሁሉም ዲስኦርደሮቻችን ለሁሉም የአእምሮ ችግሮቻችን መፍትሄ ብለን ከምናስቀምጣቸው ነገሮች መካከል ቀዳሚው ነው። አንደኛ እሱ ነው። ሁለተኛ ከናንተ ማራቅ ሊጠቅማቸው የሚችለው ነገር ከናንተ ማራቅ እንዴት ነው? ስታዩቸው ነገራቸው ልክ ካልመሰላችሁ ገና በጊዜ አይ ቲንክ እንደ ሰው የወደደን ሲመስለን አጀቡን እንወደዋለን። ስለዚህ ሰው የሆነ ሰው አጠገባችን መሆኑ መፈለጋችን የሆኑ ነገሮችን ከኛ እንዳይርቁ መፈለጋችን በራሱ ነገሮችን እያከረሩባቸው ስለሚመጣ ለነሱ መቀነስ በቃ እኛ እነሱ ቢሄዱ ምንም አንሆንም ግዴታ ሁሌ ታጅበን መኖር አይተበቅብንም። እሱን በቀነስንላቸው ቁጥር የነሱን በጣም የጥገኝነት መጠን የኛንም ደግሞ በሰላም የመኖር በህይወት የመኖር መጠናችን ምክንያቱም እንደዛ ከቀጠሉ እንዳልኳችሁ ለኛም አብሮ ለሚሆነውም ሰው ሰላም ስለማይሰጡ ባውንደሪያችንን ማስመርና ከኛ ማራቅ በጣም ጠቃሚ ነገር ነው። ሌላኛው ነገር ኦብሰሽናቸውን ወይንም ደግሞ ይሄ ሙጥኝ ማለታቸውን ሌላ ነገር ላይ ኢንቨስት እንዲያደርጉት ማድረግ። ለምሳሌ ስራ ላይ ሊሆን ይችላል። እንደዚህ አይነት ሰዎች የሆነ ነገር ከያዙ አለቅም ማለት ባህሪ ስላላቸው አልሸነፍ ባዮች ናቸው። ስለዚህ ስራ ሲሰሩ ፌል ላለማድረግ የቱንም ያህል ይታገላሉ ምናምን። ስለዚህ እኛ ላይ ብቻ ሳይሆን ፎከሳቸውን ሌላ ነገር ላይ እንዲያደርጉ ትኩረታቸውን ሌላ ነገር ላይ እንዲያደርጉ መንገዶችን መክፈት እድልን መስጠት ከዛ ውጪ ሰው እንዳላቸው እንዲሰማቸው ማድረግ። እንዳልኩት ብዙ ጊዜ ሰው እንደሌላቸው የሚሰማቸው ሰዎች ድንገት ሰው ሲያገኙ ስለሆነ እንደዛ የሚሆኑት ከቤተሰቦቻቸው ከጓደኞቻቸው ጋር በመሆን ለነሱ ሰው አላቸው ብሎ ሰፖርት ማድረግ በቃ በዚህ ሁኔታ ውስጥ ቢሆኑ ታክመው እንደሚድኑ ጤነኞች እንደሚሆኑ ሌላው ሰው ቢሄድም ደግሞ ልክ እነሱ እኛ ብንሄድ ያለ እናንተ ህይወት ያለኛ ህይወት የለም ብለው ሊነግሩ እንደሚፈልጉት እኛም ደግሞ እናንተ እኛ ብንሄድ ህይወት አላችሁ የሚለውን በተለያየ አቅጣጫ በቻልነው አቅም ሁሉ ለማሳየት መጣር። ከዛ ውጪ እንዳልኳችሁ በዋነኝነት ልናደርግላቸው የምንችለው ነገር ግን ባውንደሪያችንን ማስመር የሆነ ገደብ አበጅተንላቸው ከዚህ ገደብ እንዳያልፉ እነሱ እንኳን አልፈው ቢመጡ እኛ መሸሽ እሱን ነው ልናደርግላቸው የምንችለው። ከዛ ውጪ ላይክ እንድታውቁት የምፈልገው ነገር የወደዳችሁ ሁሉ ጠዋት ማታ ስትገቡ ስትወጡ የጨቀጨቃችሁ የነዘነዛችሁ ሁሉ ፍቅር አይደለም። አንዳንድ ፍቅሮች ይገላሉ። ምናልባት ብዙዎች የሞቱ ሰዎችን ወይንም በፍቅረኞቻቸው የተገደሉ ሰዎች ታሪኮች ብትመለከቱ ወደኋላ እንደዚህ አይነት ኬዞች ናቸው እንጂ ላይክ ማንም ሰው የሚያፈቅረውን ሰው መግደል አይችልም። በጤነኛ አይምሮ ስታዩት ማለት ነው። ለምታፈቅሩት ሰው ለምትወዱት ሰው ተሳስታላችሁ፣ ደስታው ያስደስታችኋል፣ ሀዘኑ ያሳዝናችኋል እንጂ ወይ ገለዋለሁ ወይ ሞታለሁ እንደ ቀልድ እንኳን ሰው ሲነግራችሁ ማለት አንዳንዴ እንደ ቀልድ የሚባሉ ነገሮች አሉ። ወይ እገልሻለሁ የኔ ካልሆንሽ እገልሻለሁ የኔ ካልሆንክ እገላለሁ እንደ ቀልድ የሚባሉት ነገሮች እንኳን ፎከስ አድርጎ አቴንሽን ሰጥቶ ነገሮችን መቁረጥ። ምክንያቱም ዛሬ እንደ ቀልድ የሚባሉ ነገሮች ዛሬ እንደ ቀልድ የሚደረጉ ነገሮች ስለሆኑ ነገ ላይ ዋጋ እያስከፈሉን ያሉት እነዚህ ነገሮች በማስተካከል ራሳችሁን ከእንደዚህ አይነት ሰዎች መጠበቅ። እንደዚህ አይነት ችግር ያለባቸው እህት፣ ወንድም፣ ጓደኞች፣ ቤተሰቦች ካሏችሁ ደግሞ ወደ ሕክምና መውሰድ። ሁሌ እንደምለው ከሁሉ በላይ መጸለይ፣ ለነሱ በየሃይማኖታችሁ በሚገባችሁ ቋንቋ መጸለይ፣ ጉግል ማድረግ። ዛሬ በጣም ዓለም የተሻለ ሁኔታ ውስጥ ነው ያለችው። ማለት ምንም ነገር ፈልጋችሁ የማታጡበት አይነት ጊዜ ላይ ነው ያለነውና በምን ልረዳቸው እችላለሁ ምን ላደርግላቸው እችላለሁ እያላችሁ እናንተ ባትችሉ ለእህት ለወንድሞቻቸው ሰፖርት እንዲያደርጓቸው ማድረግ የኛ ድርሻ ይሆናል። ስለዚህ ሁሌ እንደምላችሁ ዛሬ እምላችኋለሁ የወደዳችሁ የመሰላችሁ ሙጥኝ ያለባችሁ ሰው ሁሉ ወዷችሁ ሳይሆን አንዳንዴ መጥፊያችሁም ሊሆን ስለሚችል ወይንም ደግሞ የምትወዱትንም ነገር ሊያሳጣችሁ ስለሚችል በጊዜ ፎከስ አድርጋችሁ ከህይወታችሁ መቁረጥ ያለባችሁን ነገሮች ቆርጣችሁ እንድትጥሉ ስላሳስባችኋለሁ። የዛሬው ቶፒካችን ይሄንን ይመስል ነበር። ትንሽም ቢሆን የሚጠቅማችሁን ነገር እንዳገኛችሁ አካባቢያችሁ ያሉ እንደዚህ አይነት ሰዎች ካሉ ኦኬ ለዚህ ነበር እንዴ ብላችሁ ክሊክ ሊያደርግባችሁ የሚችል ሀሳብ እንደሰጧችሁ ተስፋ አደርጋለሁ። ቀጣይ በሌላ ፕሮግራም በሌላ ቶፒክ እስክንገናኝ ድረስ ደህና ሁኑ። ፕሮግራማችንን ከወደዳችሁት ልትረዱን ከፈለጋችሁ ሰፖርት ልታረጉን ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቸር ሰንብቱ።